ምን አልሽኝ? እግዚአብሔር ይመስገን ሁሉ ሰላም የኔ እናት ደህና ነን እኛ ሁላችንም ሰላም ነን። ለአንድ ጉዳይ ፈልጌሽ ነበር። ዛሬ ይመችሻል እንዴ? ከሌሊት በኋላ ከ7 ሰዓት በኋላ ብትመጪ ብዬ አስቤ ነው። የት መስጂድ ነው? ምን አልሽኝ? መስጂድ ነው ወይ? መስጂድ አይደለም። ኧረ ፈልጌሽ ነው። እኔ አንቺን ለአንድ ጉዳይ ለብርቱ ጉዳይ ፈልጌሽ ነው። ብርቱካን ለዚህ ያዛጉሩ የራስ ቁጥር መላክ አይቻልም ጋይስ። በዚህ አጋጣሚ እዚህ ጋር ቀልድ ነው እንደያዝ ነው። ቀልድ ነው እንደ ተያዘው ፕራንክ እናርግ እንዝናና ብለናል እንደ የመጣ ነው። የራስ ስልክ መላክ ተገቢ ነው እዚህ ጋር አይደለም። ተገቢ አይደለም። እግዚአብሔር ምስክሬ ነው። ተገቢ አይደለም። ያራዳ ልጆች የምትልቁት ስልክ ጓደኛችሁ ፕራንክ እንዶ ገጠር ዘመድ የላችሁ? እኔ የገጠር ሰው ነው የሚመቸኝ። ገጠር ዘመድ ያለው ሰው ካለ እንደውም በደስተኝነት ልቀበለው እችላለሁ። እሺ ወደ ቀጣዩ ስልካችን እንሄዳለን። ታሪክ እያየሁ ነው የምደውለው። ባይዘው እኔ ቤቲ ትባላለች። ዩቲዩብ ድራማ ትሞክራለች። እሺ እስቲ ለዩቲዩብ ድራማ እንደውልላት። ወይ ቤቲዬ አላወቅሽ ጉድሽን? አሁን ቤቲዬ አላወቀችም። ባካችሁ ጉዷን የቤቲዬ ቤቲ ካሳውን አላስብኝ ቤተለይም ካሳውን ብዬ ነው ለማውራት። ጋይስ ኤቭሪባዲ ደብል ታፕ ዘ ስክሪን። እሺ ሁላችሁም በደንብ ደብል ታፕ ያደርጋችሁ ፕራንክ ኮላችን በይፋ ተጀምሯል። የተለያዩ ሰዎች ጋር መደወላችንን እንቀጥላለን እስከ ምሽቱ 3 ሰዓት 4 ሰዓት ድረስ ኢነርጂያችንን እያየን ዘላቂነት የተለያዩ ሰዎችን ፕራንክ እናደርጋለን። ዛሬ ብዙ ሰዓት ስላለን ቀደም እያላችሁ ጥሩ ስልክ ቁጥሮች ላኩልን። ዛሬ ፈታ ነው የምትሉት። ጥሩ ስልኮች አይነሳም። የቤቲ ስልክ ለዩቲዩብ ድራማ እየደወሉ ያስቸግሯታል ማለት ነው። አየህ ለዩቲዩብ ድራማ በጣም አዛ አድርገዋታል ማለት ነው። ፍሬንድ ስልክ አታነሳም። እሺ በረከት ይባላል። ባንከር ነው ወላይታ። ሰሞኑን ቤት እየገነባ መስታወት ተወዶበታል 3400 ብለውት አራቀልድ የት አለ ግን ስልኩ? እሺ እኔ አሁን ይሄንን ወድጆ ነበር እግዚአብሔርን ይሄንን ሂስትሪ ወድጆ ነበር። ስንት ምለው ነገር ነበረ። እንትን አብራችሁ ስልክ ቁጥሩን ላኩ እንጂ ያራዳ ልጆች ተው እንጂ። ጠንቋይ ድረስ አዋርዳል። ቀጣይ አዋርድ የኛ ነው። ባይዘው በላይቭ ስትሪምም የኛ ነው የሚሆነው፣ በኮሜዲ ስኪትም የኛ ነው የሚሆነው። ያራዳ ልጆች እመኑኝ፣ ዝም ብላችሁ እመኑኝ። ላይቭ ፕራንካችን ይቀጥላል። በቃ ኦልሬዲ እጃችን የገባ ነገር ነው። እሺ ያብስራ ትባላለች። ስራ እየፈለገች ነው። ሆቴል ፕራንክ አድርግልኝ። ያብስራ ትባላለች። እሺ እስቲ ያብስራ ጋር ደግሞ እንደውላለን። ጋይስ ኤቭሪባዲ ደብል ታፕ ዘ ስክሪን። እሺ ቁጥር እየተላከ ስለሆነ ቲክቶክ አዛ ነው የሚያደርገኝ። በዚህ እናንተ አልገባችሁም። እንደዚህ ቁጥር ሲገባ ምናምን አይመቸውም። እሺ ንጉሳችን የላከው አንድ ንጉሳችን ስል ደግሞ ደስተኝነት እንዳይሰማ ስምክ ነው። እሺ 3742 ያብስራ ስራ ፈላጊ ናት ተብለናል። እየደወልን እንገኛለን። ጋይስ ኤቭሪባዲ ደብል ታፕ ዘ ስክሪን። እሺ ሁላችሁም በደንብ ደብል ታፕ እያደረጋችሁ እየጠራ ነው ስልኳ። ሄሎ አይነሳ። ዛሬ የማይነሳ ስልክ ነው የምትልኩልኝ? እሺ እስቲ ወደኋላ መለስ ብለን እንቃኝ። በጸሎት ትባላለች። እሺ በጸሎት ጋር እየደወልን ነው። አርሰናል ዲኤንኤ ሌላ ክልል ቀድመ ገብተ ሼር ስታደርግ የነበር ክልል ልጅ በመሆንክ ቅድሚያ ተሰጥተዋል። ያራዳ ልጅ ያው እየተደወለ ነው። ስራ የላትም። ሄሎ ሄሎ ጤና ይስጥልኝ። አቤት። ሰላም ነሽ? በጸሎት እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም?
ሁሉ ሰላም። ይቅርታ ከመሸ ደወልኩልሽ። ሰው ነበረ ቁጥርሽን የሰጠኝ። እሺ ስራ ትፈልጋለች፣ አንዳንድ ስራዎች አሰራት ብላ ነው የሰጠችኝ። ስምረት የምትባል ልጅ እኔ ጋር የምትሰራ ናት። ማናት? ሳሬ? አዎ ሳሬ የምትባል። እንዴት ነሽ? ደህና ነሽ አይደል? እግዚአብሔር ይመስገን ደህና ነኝ። ጎሽ ጎሽ። እንዴት ነው የመስራት ፍላጎት አለሽ? አንድ ስራ ክፍት ቦታ አገኘውኝና እንደው ቀድማ ስለነገረችኝ እሺ እስቲ ቼክ ላርግሽ ብዬ ነው። እሺ ምንድን ነው ስራው? ስራው ምን መሰለሽ፣ እኔ እዚህ ሆስፒታል አለኝ እና ሌላ ትርፍ እሺ አስክሬን ክፍል እንድትሰሪልኝ ነው። ምን ማድረግ ነው? ሬሶቹን ማዝናናት ነው። ብዙም የሚከብድ ስራ አይደለም። ማሳጅ ምናምን ማድረግ ነው። አንዳንድ ሬሶች አሉን እዚህ ሆስፒታል ውስጥ፣ እነሱን ይኸውልሽ መንከባከብ ነው። ጠዋት እና ማታ ነው የስራው ሂደት የሚሆነው። ጠዋት ተነስተሽ ፊት ለፊታቸው መደነስ አንደኛው የስራ ህግ ነው። ሁለተኛው ደግሞ ማታ እየመጣሽ ምንድን ነበር የሚለው? መስፈን ነው። አዎ መስፈን ትዘምሪላቸዋለሽ፣ ትዘፍኝላቸዋለሽ ማታ እንዳይደብራቸው። ሁለት መሆን ይችላል። ክላሽ አያረግም? መዘመርና መስፈኑ። ምን አልሽኝ? መዘመርና መስፈኑ ክላሽ አያረግም? ችግር የለም። አንቺ ቀስ እያልሽ እንደ ምቾትሽ ታደርጊያለሽ። ያው ከሬሶቹ ጋር ስትግባቢ የቀረውን ነገር እየተግባባችሁ ትሰራላችሁ። በቃ እንደሚሆን ይደረጋል። ዋናው ደሞዙ ነው። ደሞዙ ላይ እናወራለን። ችግር የለም። ደሞዙ ያው ጠቀም ያለ ነው ምንከፍለው። መቼስ ሬሳ እያዝናናሽ እንዴት ደህና እንከፍልሽም ብለሽ ነው። ደህና ነው ምንከፍልሽ፣ እሱን አታስቢ። በቃ እንደሱ ከሆነ ከሳሬም ጋር አውርተን እነግረዋለሁ። አይሻልም? ለማንኛውም ፕራንክ እያደረኩሽ ነበር። ቲክቶክ ላይ ነው ኦንላይን ላይቭ ሆኜ ፕራንክ አርጋት ተብሎ ስልክ ቁጥር ተልኮልኝ ነው። እናመሰግናለን። የእኔ እናት ኮሜዲያን ቅዱሳን እባላለሁ። እሺ ኤክሳይትድ ሆና ነበረ ባህል ላይ። እሺ ለማንኛውም የአራዳ ልጆች ሁላችሁም ማለት ነው፣ የአራዳጌ ልጆች ሁላችሁም እሺ ላይክ እያደረጋችሁ ወደ ቀጣዩ ቁጥራችን እናልፋለን። ባህር ዳር ነው ያለው ጠንቋይ ምናምን ብላ አወራው ቢኒ። እሺ ሚውዚክ ስቱዲዮ ነው ይሄንን ቁጥር የላከልን። ይሄን ቁጥር የላከልን ሚውዚክ ስቱዲዮ ነው። እናመሰግናለን ሚውዚክ ስቱዲዮ ለምታደርገው ሰውን ለማስደንበር ትልቅ ተሳትፎ ከልባችን የመነጨ ፍቅር አለን ላንተ። ይሄ የላይቭ የሳቅ ቤት እንግዲህ ይወድሃል አንተን። እንዲህ አይነት ቁጥሮችን ስለምትልክ እናመሰግናለን። እየደወልን ነው። ወደ ባህር ዳር ተጉዘናል። የአራዳ ልጆች ቢኒያም ጋር እየሄድን ነው። ቢኒ እሺ እስቲ ባህር ዳር እንዴት ነው ለጠንቋይ ያላቸው አመለካከት የሚለውን ነገር በዛው ቼክ እናደርጋለን። ኤቭሪባዲ ደብል ታፕ ዘ ስክሪን። እሺ ሁላችሁ በደንብ ደብል ታፕ ያደረጋችሁ። የቢኒያም ስልክ እየጠራ ነው ግን እየመለሰ አይደለም። እየጠራ ነው ሊያነሳ ፈቃደኛ አይደለም። አሁንም ቢኒዬ በቃ በጣም ብዙ ስልክ እየገባ ስለሆነ እንቆርጠዋለን ማለት ነው። ቢኒ ቅድስት አረቄ ሻጭ ናት። እሺ 29 45 34 24 አረቄ ሻጭ ጋር ይደውል። ያራዳ ልጆች ሁላችሁም ኤቭሪባዲ ደብል ታፕ ዘ ስክሪን። እሺ ስሟን ግን አልነገርከኝም። ቅድስት ስሟን ነግረኝ። ቅድስት ነው ስሟ። አረቄ ሻጭ ናት ተብለናል። እንግዲህ እንደተባልን ነው የምንሆነው እኛ። ሄሎ ጤና ይስጥልኝ። ሰላም ዋልሽ? እንዴት ዋልሽ? እኔ እናት አለን። ከወረዳ ጽሕፈት ቤት ነው የምደውልልሽ። አለማየሁ እባላለሁ እኔ። ሰሞኑን እንግዲህ አንዳንድ መረጃዎች እየደረሱን ነበር እና በአንቺ ጉዳይ
የምትሸጫቸው አረቄዎች ትንሽ የተበከሉ እንደሆነ ደርሰንበታል እኛ። ምን አልሽኝ? አረቄ ወይንም ነው ማለት ምን አይነት አረቄ? አይ እኛ የደረሰን ኢንፎርሜሽን ለጉበት ጠንቅ የሆኑ መጠጦችን ኬሚካል የሚገባባቸውን ማለት ነው። እንደዛ ስልሽ እሱን ትሸጣለች ተብሎ አንዳንድ ኢንፎርሜሽኖች ደርሰውን ነው የደወልኩልሽ። እንዴት ነው አረቂያችሁ? ቆንጆ ነው። በጣም ቆንጆ ነው። ጥሩ። እኔ መቼስ ይሄንን ነገር እንግዲህ ለመወሰን እዚህ ወረዳ ላይ ያለን አባሎች ተሰብስበን 2 ቡትሌ ላኪልን እስቲ። ነገ እንቀምሰዋለን። ነገ እንቀምስና ራሳችን እንወስናለን። አሁን በሰው ወሬም ከምንገባ ነገ 2 ቡትሌ አረቄ ላኪልንና ቼክ እናደርገዋለን እስቲ። ምን አልሽኝ? እየሳቅሽ ነው እንዴ? እኔ እናት አይ እንደዚህ ይኸውልሽ፣ ምናልባት አሁን አደዋወሌ ሰዓቱ ምናምን ለቀልድ ለፌዝ ምናምን የደወልኩ ሊመስል ይችላል። ግን እኔ ጥቆማ ደርሶኝ ነው የደወልኩት። ስራ ቦታሽ ወይንም መኖሪያ ቤታሽ መምጣት እችል ነበረ። ግን ያው እዚህ በስልክ እንግባባ፣ ወጣትም ስለሆንሽ አንቺ በስልክ እንግባባ ብዬ ነው የደወልኩልሽ። በቃ ምንም ጠዋት ምናምን የሚባል ነገር የለም። ነገ በጠዋት 2 ቡትሌ አረቄ እንልክልሻለን። ትልኪልናለሽ፣ በሰው ትልኪልናለሽ። ራስሽ ይዘሽ ልትመጪ ነው? አይ አዎ፣ በደንብ በቃ እንቀምሳለን። ነገ ሌላ ቀጠሮ እንዳትይዢ አደራ አደራ። ታዲያ ይሄ ትልቅ አደራ ነው። እኔ የምልሽ ለምን ሌላ የስራ መንገድ አልከፍትልሽም? እኔ በዚሁ አጋጣሚ ምን አልሽ? እስካሁን ድረስ እየቀለድኩ ነው አይደለም የሚመስልሽ? ከወረዳ መሆኑን አላመንሽም? አትወጡም እንዴ? እሺ፣ ለማንኛውም ቲክቶክ ላይቭ ላይ ሆኜ ሰው ነው ፕራንክ ያስደረገሽ። ፕራንክ እየተደረግሽ ነበር። ፕራንክ ለመሆን ግን ፈቃደኛ አይደለሽም አንቺ። እሺ፣ ቻው ቻው አለች። በቃ ህይወት ከዚህ በላይ ህይወት አለች። ከዚህ በላይ እሺ። ለማንኛውም ወደ ቀጣዩ ቁጥራችን እሺ፣ ቆይ አገልግል